በየቀኑ የምንጠቀማቸው አንዳንድ ነገሮች ለጤናችን ያላቸው ጉልበት ምን ያህል ታላቅ እንደሆነ ብዙ ጊዜ አንረዳውም። ከነዚህ ውስጥ አንዱ በኩሽናችን ውስጥ የማይጠፋውና ተራ ቅመም አድርገን የምናስበው ዝንጅብል ነው። ነገር ግን ዝንጅብል ከቅመምነቱ ባለፈ በርካታ በሽታዎችን የመከላከልና የመፈወስ ተአምራዊ አቅም ያለው የተፈጥሮ ፋርማሲ እንደሆነ ያውቃሉ? እንኳን ወደ ጤናችን በቤታችን የዩቲዩብ ቻናል በሰላም መጣችሁ። ዛሬ የምናቀርበው ቪዲዮ ሕይወቶን ሊቀይሩ የሚችሉ 10 አስደናቂ ዝንጅብል የጤና ጥቅሞችን እና ዝርዝር አጠቃቀሙን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አብራችሁን ቆዩ። ዝንጅብል በውስጡ በርካታ ጠቃሚ ንጥረ ነገሮችንና የውህድ አይነቶችን የያዘ በመሆኑ ለጤናችን እጅግ በጣም ጠቃሚ ከሆኑ ተክሎች አንዱ ነው። 10 አስደናቂ የዝንጅብል የጤና ጥቅሞችን እንደሚከተለው አቅርበናል። አንደኛ፣ የምግብ መፈጨትን ያፋጥናል ወይም ያቀላጥፋል። ዝንጅብል ምግብ ከሆድ ወደ ትንሹ አንጀት በፍጥነት እንዲሸጋገር በማድረግ የሆድ መጋዘንን፣ መወጠርንና የምግብ አለመፈጨትን ችግር በከፍተኛ ሁኔታ ይከላከላል። ሁለተኛ፣ ማቅለሽለሽንና ማስመለስን ያስታግሳል። በተለይ ከጠዋት እርግዝና ጋር ተያይዞ የሚመጣን ማቅለሽለሽ፣ ከቀዶ ጥገና በኋላ ወይም በጉዞ ወቅት የሚከሰትን የመኪና በሽታ ለማስታገስ ፍቱን እረፍትን ይሰጣል። ሶስተኛ፣ በሽታ የመከላከል አቅምን ያጠናክራል። በውስጡ ባለው ጂንጀሮል በሚባለው ንቁ ንጥረ ነገር አማካይነት ዝንጅብል ጠንካራ አንቲኦክሲዳንት እና ጸረ ባክቴሪያ ባህሪ አለው። ይህም ሰውነታችን ልዩ ልዩ ኢንፌክሽኖችንና ጉንፋንን እንዲከላከል ይረዳዋል። አራተኛ፣ ቁስለትንና እብጠትን ይቀንሳል። ዝንጅብል በሰውነታችን ውስጥ የሚፈጠሩ ስር የሰደዱ እብጠቶችንና ቁስለትን የመቀነስ ከፍተኛ አቅም አለው። በዚህም ምክንያት እንደ አርትራይተስ ወይም የአጥንት መገጣጠሚያ ህመም ያሉ ችግሮችን ለማስታገስ ይረዳል። አምስተኛ፣ የወር አበባ ህመምን ያስታግሳል። በወር አበባ ወቅት የሚከሰትን የሆድ ቁርጠትና ህመም በመቀነስ ረገድ ዝንጅብል ልክ እንደ አንዳንድ የህመም ማስታገሻ መድኃኒቶች ውጤታማ መሆኑ በጥናት ተረጋግጧል። ስድስተኛ፣ የደም ስኳር መጠንን ያስተካክላል። የቅርብ ጊዜ ጥናቶች እንደሚያሳዩት ዝንጅብል በደም ውስጥ ያለውን የስኳር መጠን ዝቅ ለማድረግና የኢንሱሊን ስራን ለማሻሻል ስለሚረዳ ለአይነት 2 ስኳር ህመምተኞች ጠቃሚ ነው። ሰባተኛ፣ የኮሌስትሮል መጠንን ይቀንሳል። በሰውነታችን ውስጥ ያለውን ጎጂ ኮሌስትሮል እና ትራይግሊሰራይድን በመቀነስ የልብ ጤንነት ይጠብቃል። የደም ቧንቧዎች እንዳይደፈኑም ይከላከላል። ስምንተኛ፣ የጡንቻ ህመምንና ድካምን ያቃልላል። ከከባድ ስፖርታዊ እንቅስቃሴ ወይም የሥራ ውጥረት በኋላ የሚከሰትን የጡንቻ ህመም በሂደት የመቀነስ ባህሪ አለው። በየቀኑ ጥቂት ዝንጅብል መውሰድ የጡንቻን ማገገም ያፋጥናል። ዘጠነኛ፣ ለአንጎል ጤናና ለትውስታ ጠቃሚ ነው። በዝንጅብል ውስጥ ያሉ አንቲኦክሲዳንቶች በአንጎል ውስጥ የሚፈጠሩ የዕድሜ መግፋት ጉዳቶችንና እብጠቶችን በመከላከል የማስታወስ ችሎታን እንደሚያሻሽሉና እንደ አልዛይመር ያሉ የረጅም ጊዜ የአእምሮ መርሳት ችግሮችን እንደሚከላከሉ ይታመናል። አስረኛ፣ የክብደት መቀነስን ያግዛል። ዝንጅብል የሰውነታችንን ሜታቦሊዝም በመጨመርና የረሃብ ስሜትን በመቀነስ ሰውነታችን ስብን በቀላሉ እንዲያቃጥልና ጤናማ ክብደት እንዲኖረን ያግዛል። እንግዲህ ተመልካቾቻችን ተፈጥሮ በቤታችን ውስጥ ካስቀመጠችልን ድንቅ መድኃኒቶች አንዱ የሆነውን የዝንጅብል ጥቅሞች በጥቂቱ ይህንን ይመስሉ ነበር። ውድ ዋጋ ከምናወጣባቸው ኬሚካሎች ይልቅ እንደነዚህ ያሉ ቀላል የተፈጥሮ ስጦታዎችን ማዘወተር ለረጅም ዕድሜና ለጤናማ ሕይወት መሰረት ነው። ቪዲዮውን ከወደዳችሁት ላይክ በማድረግ ድጋፋችሁን አሳዩ። ስለ ዝንጅብል አጠቃቀም ያላችሁን ማንኛውም አስተያየት ወይም ቀጣይ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ከታች ኮሜንት ላይ ጻፉልን። ጤናውን በቤቶ መከታተል እንዲችሉ አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው ቪዲዮ በሌላ አሳታፊ ርዕስ እስከምንገናኝ ድረስ ጤና በቤታችሁ ይሙላ።